ዳት በተመለከተ በተለያየ መልኩ አስተያየት እየሰጡ ነው የሚገኙት። በእውነቱ እጅግ አሳዛኝ ልብ ሰባሪ ነገር ነው የተከሰተው። ይሄንን እንረዳለን። ነገር ግን የደረሰው ጉዳት እየቀረበ ያለበት መንገድ ግን በአንዳንድ በኩል ጉዳዩ የሚመለከታቸው ከፍተኛ ባለስልጣናት በተለይ ከቤተክርስቲያን አካባቢ ያሉ የቤተክርስቲያኗ ሰዎች በተለያየ መንገድ ቁጣቸውን እየገለጹ ያሉ አሉ። ይሄ ብዙ ሰርፕራይዝ የማያደርገው በዛም ትኩረት የሚሰጠው ትኩረት የሚስብ ነው ብለን ማናምነው የተለመደ ነው። አሁን ፌስቡክ ላይ ሻማ በማብራት የሚለወጥ ነገር እንደሌለ ቢያንስ አሁን ድምዳሜ ላይ መድረስ ያስፈልግ ነበረ። አንዳንዶች በጣም በጥሩ ሁኔታ ገልጸውታል። ለአርሲ እልቂት እየበራ ያለ ሻማ ራሱ ሻማው ቀልጦ አለቀ በየጊዜው ተለኩሶና አንድ ማህበረሰብ እንደ ህዝብ ለሚፈጸምበት እንዲላለ ዘግናኝ እልቂት ፌስቡክ ላይ በርካታ ሻማዎች በመለጠፍ ሊያመጣ የሚችለው ለውጥ የለም። እውነት ለመናገር ሰው መጀመሪያ መረዳት የሚያስፈልገው ጥቃቱ ከነማን እየተሰነዘረ ነው? ለምንድን ነው የሚሰነዘረው? ሊቆም የሚችልበት እድል ምንድን ነው? እነዚህም በደንብ መፈተሽ ያስፈልጋል። ሰው የሆነ ግድያ በተፈጠረ ቁጥር እየወጡ ኦፍኮርስ ሀዘናችሁን አትግለጹ የሚል ነገር የለኝም። በሻማም በምንም በለቅሶም በምንም ነገር የሚገልጹ አካላት አሉ። ስሜታቸውንም የሚገልጹ አካላት አሉ በተለያየ መንገድ። አርቲስቶች መካከል በጣም ልባቸው የተነካና በዚህ ጉዳይ ላይ የሚመጣም ነገር ቢኖር ኃላፊነት እንወስዳለን ከእምነት የሚበልጥ የለም ብለው የተናገሩ አካላት አሉ። ሲናገሩ እውነተኛ የልባቸው ስሜት መሆኑንም በደንብ ሊረዳ በሚችል መልኩ ድራማ ሳይሆን ሪሊ ከልባቸው የሆነ የተሰማቸውን ሀዘን ቁጭታቸውን የገለጹ አሉ። አንዳንዳቸው ሳግ እየተናነቃቸው እምባይ የቀደማቸው የተናገሩ አሉ። የሚሉት የሚያደርጉት መላቅጡ የጠፋቸው ግራ የገባቸው እስከ መቼ እንዲህ እንሆናለን እንዲህ እንኖራለን ብለው ግራ የተጋቡ አሉ። እነሱ እንረዳለን ስሜታቸውን። ነገር ግን እንዲህ ያለው ስሜት አዲስ አይደለም፣ በተደጋጋሚ ተደርጓል። ባለፉት 8 ዓመታት ተመሳሳይ ስሜት እያንጸባረቅን ልክ አሁን በቃ አለቀ ደግሞ 2 ሳምንት በጣም ከረዘመ ትጠብቅና እንደገና መልሰው ይጨርሷቸዋል። መልስ አብዲሳ ኮንቪንስ ማድረግ ያለብን ኮንቪንስ አድርገናል። ኮንፊውዝ ማድረግ ያለብንን ኮንፊውዝ አድርገናል። ባህር ዳር ተሻግረን መስራት ያለብንን ሰርተናል አለ። ኮንቪንስ ካደረጓቸው መካከል አማራውን እንደ ህዝብ ጠርቶ ተላላኪ የሚል እንደ ተመስገን ጥሩነህ ያለ አምኖ ተቀብሎ ከነሱ በላይ አስፈጻሚ ሆኖ ከጎናቸው ተሰለፈ። እንደምታውቁት ኢራቅ ላይ ክርስቲያኑን ሙልጭ አድርገው ባጸዱበት ጊዜ የሳዳም አስተዳደር በሚኒስትር ደረጃ ክርስቲያኖች ነበሩት። በወቅቱ ከነበሩት የሳዳምን አጀንዳ ያስፈጽሙ ከነበሩት ሙስሊሞች በላይ በእስልምና ስም ካሉት በላይ ክርስቲያኖቹ የመረረ ጨካኞች ነበሩ። በዚሁ አጋጣሚ ከሰሞኑ መለስበታለሁ። አሁን በፋኖ ትግል ወይም በአማራ ትግል ውስጥ ከኔ በላይ ላሳር የሚልና ሌሎቹን ሁሉ በወያኔነት በምናምን እየወነጀለ ያለ ሰው ግን የኔ ገራፊ የነበረ ማዕከላዊ ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ። ለወያኔ በወያኔነት የሚከሰስ ከሆነ ከዚህ ሰው በላይ እመጣበታለሁ፣ በደንብ በዝርዝር እመጣበታለሁ። ደረቴን ረግጦ ላይ ሽጉጥ ደቅኖ የነበረ ሰውዬ አሁን የትግል መስመር አገናኝቷል ተብሎ በቃ እኮ ትተን እኮ የማዕከላዊ ገራፊ የነበረ ሰው ከየት ሞራል አምጥቶ ነው ሌላውን ግን የሚከሰው? ይሄንን እመለስበታለሁ። አሁን እዚህ ያለውን ጊዜ እንዳይወስድ እዚህኛው ላይ ላተኩር። ምክንያቱም ይሄ በስፋት መምጣት አለብን። ስንመጣ ሁልጊዜም እንደምንለው ነው። ተጨባጭ ነገር ሳንይዝ፣ ማስረጃ ሳንይዝ፣ እውነት ሳንይዝ አንመጣም። ስንመጣ ጉዳያችን አይደለም ማንም ቢሆን። አሁን ይህንን መሰረታዊውን ነገር እንዳይሻማ እዚሁ ላይ እናተኩርና በወለጋ ሲያጸዱት አማራውን ከኦህዴዶች በላይ ኦህዴድ የሆኑት ኮንቪንስ የተደረጉት ብአዴኖች መቁጠር ትችላላችሁ። 1 2 3 ብላችሁ
ኢንክሉዲንግ ያሁኗን ሜላት ወርቅ የምትባለውን ነውር የማይሰለቻትን ሴትዮ ጨምሮ ራሳቸውን ክብራቸውን የጣሉ ያዋረዱ በህዝባችን ላይ የሞት ድግስ እንዲደገስ ፈቅደው የገበሩ እንደ ሜላት ወርቅ ያሉ አካላት እየሰሩ ያሉትን ወንጀል የምታዩት ነው። በጣም የሚያሳዝን እንደ ተመስገን ጥሩነህ እንደ አረጋ ከበደ ያሉ ወንጀለኞች እንደ መላኩ አልበል እንዳገኘው ተሻገር ያሉ ጨካኞች ምን እያደረጉ ነው በህዝባችን ላይ? የሚኒስተርነት ስልጣን ይዘው የሚፈልጉትን እስካገኙ ድረስ በህዝብ ላይ የሚፈጸም ይሄ ሁላ ሰቆቃና ወንጀል እየተፈጸመ አንድ ነገር አይተነፍሱም። አብይ አህመድ የሆነ ሀገር ላይ ሱዳን ላይ ጎርፍ 4 ሰዎች ገደለ፣ መግለጫ ያወጣል። እሱን ተከትሎ የቴክኖሎጂና ምናምን ሚኒስትር በለጠ ሞላ ይሄን አለ፣ የእንትናምን ሚኒስትር ውጭ ጉዳይ ይሄንን አለ የሚል መግለጫ ያወጣል። ትረስትሚ አሁን አብይ አህመድ ወጥቶ በአርሲ ጉዳይ ላይ እንደዚህ ነው የሆነ ነገር ምናምን አዘንኩ የሆነች ቃል አንድ ቃል ቢናገር ይሄን ተከትሎ በየቦታ ያለ ሚኒስትር ብቅ ብቅ ያለ አሃ ተፈቅዷል እንዴ እንዲህ ማለት ብሎ ማለት ይጀምራል። ታዩታላችሁ። እየሆነ ያለውን በግልጽ እና እውነታውን መነጋገር ያስፈልጋል። በዚሁ አጋጣሚ ከአርሲው ጥቃት ጋር የተያያዘው ግልጽ እንዲሆንላችሁ መንግስታዊ ነው፣ መዋቅራዊ ነው። መንግስታዊ መዋቅራዊ ፕላን የተደረገ በቂ ዝግጅት የተደረገበት ኤክስፐሪመንቴሽን ሙከራዎች ነው እየተደረጉ ያሉት። ከወለጋ አማራውን ካጸዱት በኋላ አሁን አሊዶሮ ላይ መጥቶ ወደ አዲስ አበባ የሚመጣውን እዛው ጋር እያፈነ እያገተ ወስዶ የፈለገውን በሰው 5 ሚሊዮን 10 ሚሊዮን ምናምን ይልሃል አይደለም። አሁን ማን ነው ወደ አዲስ አበባ መምጣት አትመኝም፣ በቃ አይደለም የኔ አይደለም ብለህ ድምዳሜ ላይ እንድትደርስ አድርገዋል። እንዲዘገንንህ አድርገዋል። ይሄ ልጅ ሲሳቀቅ አይተዋል አይደለ? ማህተሙን ካንገቱ ላይ ከተበጠሰ በኋላ እንደ ሰው መኖር ይቻላል ያለ የገዛ እምነቱን እንዲክድ በግድ እያስገደዱት ያለው ሰቆቃ ውስጥ ያለ ወጣት ይህንን ይናገራል። ስቃዩን መቼም ትረዳላችሁ ብዬ አስባለሁ። የዚህን ልጅ ስቃይ ሰው ከሆንን እንደ ሰው ይሰማናል። መቼም የሰው ልጅ የሆነ ሁሉ የዚህን ሰው ስቃይ የዚህን ልጅ ስቃይ ለመረዳት ህመሙን ለመታመም ከበቂ በላይ ነው። የእውነት የሰው ልጅ ሆኖ ማንም ሰው ይሄንን ሰቆቃ እየሰማ ተኝቶ ካደረ መቼስ ምን ይባላል? ብፁዓን አባቶች፣ ጳጳሳት፣ በተለይ የተወሰናችሁ ባለሻኛዎች፣ ደግመዋለሁ፣ ባለሻኛዎች ቤታችሁ ጃኩዚ ያላችሁ፣ በሚሊየን ብር መኪና የምትነዱ፣ ዱባይ ቤት ያላችሁ ስለ እግዚአብሔር ይሄ ህዝብ እያለቀ ነውና እባካችሁ ይሄንን ህዝብ አልበደላችሁም። እናንተ እንዲህ ተንደላቃችሁ እንድትኖሩ እናንተ ሰውነታችሁ አብጦ መንቀሳቀስ አቅቷችሁ በረሃብ ጠኔ የሚገረፈው ምስኪን ስለ ማህተሙ እየሞተ ነው። እናንተ መስቀል ይዛችሁ የቤተ መንግስቱ ሰርግ አዳማቂ ስትሆኑ፣ እናንተ ምርጫ ቀስቃሽ ናችሁ ዘላቂ ሞትን ስትጠሩ፣ ግን ክርስቲያኖች በሰቆቃ በፈተና ውስጥ እየተሳቀቁ እያነቡ እየጮሁ ሰውነታቸው የተቆራረጠ ሕፃናት እና እናቶችን አዛውንትን አትቀበሩም ተብለው አስክሬን ይሰበስባሉ። እናንተ ግን መላካውያኑ ቤተ መንግስት ናችሁ። ከመንግስት ጋር ሰራን የምትሉ እዛ ያላችሁ ጥረት በሚያደርግበት ጊዜ ያንን የሚደግፍ የፖሊሲ አቅጣጫ ይቀርጻል። በቃ ይሄ ነው ሚናው። ይሄ ፓርክ ሰራለሁ እያለ ወንዝ ለወንዝ የሚዞር ቡድን፣ ይሄ ከተማን በብርቅርቅ ላይት እንዲያሸበርቅ አደርጋለሁ የሚል ቡድን የአገር ገጽታ ማለት ለዚህ ስብስብ ለዚህ ጨካኝ አረመኔ ስብስብ ይሄ ነው። ፕራክቲካሊ መሬት ላይ ግን ህዝቡን መፍጀት ነው። ይሄ ፕሮጀክት ሴሪያ ላይ ኢምፕሊመንት የተደረገ ፕሮጀክት፣ ኢራቅ ላይ ኢምፕሊመንት የተደረገ ፕሮጀክት ኢትዮጵያ ላይ አምጥተው የዛን ተሞክሮ የዛን ፕላትፎርም እየሞከሩት ነው ያሉት። ወደድክም ጠላህም እየሆነ ያለው ይሄ ነው። ታሪክ ሲያወድሙባቸው፣ ቅርስ ሲያወድሙባቸው፣ አብያተ ክርስቲያናቶቹን ሲያወድሙባቸው ትተው ይሰደዳሉ። አካባቢውን ጥለው ይሄዳሉ። አትቀበሩም፣ የእናንተ መሬት አይደለም፣ በእኛ መሬት ላይ አትቀበሩም ሲሏቸው ይሄንን ሳይኮሎጂካል ዋርፌር ይሄንን የአእምሮም የአካል ጥቃት ያለበትን
መቋቋም ያቀታቸዋል። እንደዚህ ልጅ መተኛት የማይችሉበት ሁኔታ ይፈጠራል። ከዚህ ስቃይ ይሸሻሉ። ከዚህ ስቃይ እናምልጥ፣ እንሂድ ይላሉ። አካባቢውን በዚህ መንገድ ያጸዱታል። ስለዚህ ይሄ ትላንት ሩቅ የመሰለህ አካል ካለህ ያ ሩቅ የመሰለህ ነገር የት እየተፈጸመ መሰለህ? በአንተው አገር ላይ፣ እዚሁ አርሲ ላይ፣ እዚሁ በኢትዮጵያ ውስጥ